ከዋነኞቹ አለቆች አንዱ በሉ ሁላችሁ ሚካኤል ሊረዳኝ መጣ። ሀገረ እግዚአብሔር ኢትዮጵያን ይርዳልን። ታላቁ ባለራዊው ዳንኤል ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ስለ ሁላችን የሚቆመው መልአክ ቅዱስ ሚካኤል ነው። አመስግኑት። ስለ ሁላችን እግዚአብሔር ፊት ጸሎታችንን የሚያሳርገው መልአክ ከዋነኞቹ አለቆች አንዱ ቅዱስ ሚካኤል ነው። ይህ ማለት ማኑ ማለት ነው? ሚካኤል ስንል ማለት ከማምላክ ኤል የሚለው እግዚአብሔርን ይጠቅሳል። ማኑ ከማምላክ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የስሙ ትርጓሜ ማን እንደ እግዚአብሔር፣ ኃያላኑን የሚያንበረክክ ማን እንደ እግዚአብሔር፣ ቸርነትን ለሕዝቡ የሚያደርግ ማን እንደ እግዚአብሔር፣ የሚመግብ የሚጠብቅ፣ ዝናብን በሰዓቱ የሚሰጥ፣ በፀሐይ አብስሎ በዝናብ አብቅሎ በንፋስ አለምልሞ የሚመግብ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የዚህን ትርጓሜ ይሰጠናል። ክብርና ምስጋና ለስሙ ይሁን። ከዋነኞቹ አለቆች አንዱ ሚካኤል ምን ሊለኝ መጣ? ሊረዳኝ መጣ። ዛሬ የመላእክቱ ጥባቆት፣ የመላእክቱ እርዳታ፣ የመላእክቱ አጋዥነት በሕይወታችን በዘመናችን ያስፈልገናል። ለዚህ ነው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስላንተ ወዳዘጋጀውን ስፍራ ያገባህ ዘንድ መልአኬን በፊትህ እሰዳለሁ አለ። ምንን በፊትህ እሰዳለሁ? መልአኬን በፊትህ እሰዳለሁ ወዳዘጋጀውን ስፍራ ያገባ ዘንድ። አዎ ጠላት እንዳያሰናክልህ፣ ከመንገድ እንዳትቀር፣ ወድቀህ ሳለህ እንድትነሳ ወዳሰብከው ስፍራ ያገባ ዘንድ ስላንተ መልአኬን በፊትህ እሰዳለሁ አለ። እግዚአብሔርን በመፍራት ስንወጣ፣ እግዚአብሔርን በማክበር ስንንቀሳቀስ መላእክቱን ወደኛ ይልክልናል። ከመከራ ሥጋ ከመከራ ነፍስ ይታደጉናል። የተሰወረውን ምስጢር ይገልጡልናል። ለዚህ ደግሞ ትውልድን በመጠበቅ አዝዕርትን በመባረክ ሕፃናትን በማሳደግ ለታመኑበት የሚታመነው ፈጥኖ በእግዚአብሔር ፊት የሚቆመው የሚማልደው የሚያስታርቀው ታላቁ ገናናው መልአክ ቅዱስ ሚካኤል ነው። ዛሬም ብዙ ሰዎች ከችግራችን አላላቀቁንም። ብዙ ሰዎች ከገባንበት ችግር ሊያወጡን አልቻሉም። ማን እንደ እግዚአብሔር የተባለው ስለ ሕዝብ ልጆች በእግዚአብሔር ፊት የሚቆመው የሚራዳን፣ የሚያማልደን፣ የሚያስታርቀን ቅዱስ ሚካኤል ከችግራችን ያወጣናል። ክብርና ምስጋና ለስሙ ይሁን። ትውልድን በመጠበቅ አዝዕርትን በመባረክ ሕፃናትን በማሳደግ ለታመኑበት የሚታመነው ፈጥኖ በእግዚአብሔር ፊት የሚቆመው የሚማልደው የሚያስታርቀው ታላቁ ገናናው መልአክ ቅዱስ ሚካኤል ነው። ሚካኤል ቅዱስ ሚካኤል ከተሰጠው ጸጋ መካከል በአርምሞ በዝምታ በበረከት የሚታወቅ መልአክ ነው። ቅዱስ ሚካኤል እኛ ስናናግረው እርሱ መልስ የሚሰጥ መልአክ ነው። ቅዱስ ሚካኤል በእኛ ላይ የሰለጠነውን ጠላታችንን ዲያብሎስን ድል የሚያደርግ መልአክ ነው። የተወደዳቸው የእግዚአብሔር ወዳጆች፣ ዘንዶ ከመላእክቱ ጋር ተዋጋ ነው የሚለው፣ ነገር ግን አልቻላቸውም። ያንን የመላእክቱን ከተማ በዓለመ መላእክት የነበረውን ጦርነት ይመራ የነበረ ዘንዶን ያሳትድ የነበረ ታላቁ መልአክ ቅዱስ ሚካኤል ነው። አመስግኑት ሁላችሁ። ከአፎምያ ደጅ እንደ ጉም አብኖ ያጠፋው ያተነነው ቅዱስ ሚካኤል ነው። ዛሬም
በመካከላችን እየገባ መለያየትን፣ ዘረኝነትን፣ ክፋትን፣ ተንኮልን የሚሰብከንን ጠላታችን ዲያብሎስን እንደ ጉም አብኖ እንዲያጠፋልን የቅዱስ ሚካኤል ምልጃ ሁላችንንም አይለየን። ከዋነኞቹ አለቆች አንዱ በሉ ሁላችሁ ሚካኤል ሊረዳኝ መጣ። ሀገረ እግዚአብሔር ኢትዮጵያን ይርዳልን። ከዋነኞቹ አለቆች አንዱ በሉ ሁላችሁ ሚካኤል ሊረዳኝ መጣ። ሀገረ እግዚአብሔር ኢትዮጵያን ይርዳልን። ታላቁ ባለራዊው ዳንኤል ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ስለ ሁላችን የሚቆመው መልአክ ቅዱስ ሚካኤል ነው። አመስግኑት። ስለ ሁላችን እግዚአብሔር ፊት ጸሎታችንን የሚያሳርገው መልአክ ከዋነኞቹ አለቆች አንዱ ቅዱስ ሚካኤል ነው። ይህ ማለት ማኑ ማለት ነው? ሚካኤል ስንል ካ ማለት ከማምላክ ኤል የሚለው እግዚአብሔርን ይጠቅሳል። መኑ ከማምላክ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የስሙ ትርጓሜ ማን እንደ እግዚአብሔር፣ ኃያላኑን የሚያንበረክክ ማን እንደ እግዚአብሔር፣ ቸርነትን ለሕዝቡ የሚያደርግ ማን እንደ እግዚአብሔር፣ የሚመግብ የሚጠብቅ፣ ዝናብን በሰዓቱ የሚሰጥ፣ በፀሐይ አብስሎ በዝናብ አብቅሎ በንፋስ አለምልሞ የሚመግብ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የዚህን ትርጓሜ ይሰጠናል። ክብርና ምስጋና ለስሙ ይሁን። ከዋነኞቹ አለቆች አንዱ ሚካኤል ምን ሊለኝ መጣ? ሊረዳኝ መጣ። ዛሬ የመላእክቱ ጥባቆት፣ የመላእክቱ እርዳታ፣ የመላእክቱ አጋዥነት በሕይወታችን በዘመናችን ያስፈልገናል። ለዚህ ነው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስላንተ ወዳዘጋጀሁልህ ስፍራ ያገባህ ዘንድ መልአኬን በፊትህ እሰዳለሁ አለ። ምንን በፊትህ እሰዳለሁ? መልአኬን በፊትህ እሰዳለሁ ወዳዘጋጀሁልህ ስፍራ ያገባ ዘንድ። አዎ ጠላት እንዳያሰናክልህ፣ ከመንገድ እንዳትቀር፣ ወድቀህ ሳለህ እንድትነሳ ወዳሰብከው ስፍራ ያገባህ ዘንድ ስለ አንተ መልአኬን በፊትህ እሰዳለሁ አለ። እግዚአብሔርን በመፍራት ስንወጣ፣ እግዚአብሔርን በማክበር ስንንቀሳቀስ መላእክቱን ወደኛ ይልክልናል። ከመከራ ሥጋ ከመከራ ነፍስ ይታደጉናል። የተሰወረውን ምስጢር ይገልጡልናል። ለዚህ ደግሞ ትውልድን በመጠበቅ አዝዕርትን በመባረክ ሕፃናትን በማሳደግ ለታመኑበት የሚታመነው ፈጥኖ በእግዚአብሔር ፊት የሚቆመው የሚማልደው የሚያስታርቀው ታላቁ ገናናው መልአክ ቅዱስ ሚካኤል